ሰላም እንዴት ናችሁ? ውድ የቻናል ተመልካቾች፣ በዛሬ ቪዲዮአችን ስለ አፔንዲሳይተስ የትርፍ አንጀት በሽታ በጋራ እንነጋገራለን። ምን ማለት እንደሆነ፣ በምንስ ሁኔታ እንደሚከሰት፣ ምልክቶቹ ምን እንደሆኑ፣ ሕክምናው ምን እንደሚመስል እንዲሁም በምን መልኩ መከላከል እንደምንችል በጋራ እንመለከታለን። ቪዲዮውን እስከ መጨረሻ መከታተላችሁን አትርሱ። አፔንዲሳይተስ ወይም የትርፍ አንጀት የምንለው ትልቁ አንጀት ላይ ተንጠልጥላ የምትገኝ ጣት የምታህል ትንሽ የአንጀት ክፍል አፔንዲክስ ስትቆጣ፣ ስታብጥ፣ ኢንፌክሽን ሲፈጠርባት እሱን ነው አፔንዲሳይተስ የትርፍ አንጀት በሽታ ብለን የምንጠራው። የትርፍ አንጀት ተብላ መሰየሟ እንዲሁ ምንም አይነት ጥቅም ስለሌላት ነው የሚለውን ሌላ ቪዲዮ ይዤላችሁ እቀርባለሁ። ያው ዘርዘር ያለ መረጃ ስለሚፈልግ ማለት ነው። አፔንዲሳይተስ ወይም የትርፍ አንጀት በሽታ በሁሉም የእድሜ ክልል ሊከሰት የሚችል በሽታ ነው። በይበልጥ ደግሞ ከ10 እስከ 30 ዓመት ባሉ የእድሜ ክልሎች ላይ በአብዛኛው ይከሰታል። በተለይም አስራዎቹ ባሉ እድሜዎች ላይ በአብዛኛው ይከሰታል አፔንዲሳይተስ ወይም የትርፍ አንጀት በሽታ። ምክንያቶቹን እንመልከት። ዋነኛው ምክንያት የደረቀ ሰገራ ነው። አፔንዲክስ በአንደኛው ክፍል ላይ በታችኛው ክፍል ላይ ዝግ ነች። ለዚህ በላይኛው በኩል የሚዘጋት ነገር ሲፈጠር አፔንዲሳይተስ የትርፍ አንጀት በሽታ ይከሰታል። የደረቀ ሰገራ በሚዘጋት ጊዜ ምን ይፈጠራል? ውስጥ ያሉ ሴሎቹ ሚውከስ ፕሮዲስ ያደርጋሉ። ሚውከስ አልፎ መሄድ አይችልም፣ እዛው ላይ ይጠራቀማል። ሲጠራቀም ፕሬሸር እየጨመረ ይመጣል። ውስጥ ያሉ ባክቴሪያዎች ደግሞ አንኮንትሮሌብል በሆነ ሁኔታ ይራባሉ። ባክቴሪያል ኢንፌክሽን ይፈጠራል። ከዛም ፕሬሸሩ እየጨመረ ሲመጣ ወደ አፔንዲክስ ደም የሚወስዱ የደም ስሮቹን ኮምፕረስ ይደረጋሉ። ደም አይደርሰውም፣ ኔክሮሲስ ይፈጠራል። ይህ የተባባሰ በሚሄድበት ሰዓት ላይ አፔንዲክስ ትፈነዳለች። ፕሬሸሩ እየጨመረ ሲመጣ ዊክንድ ነው፣ ኢንፌክስድ ነው። አፔንዲክስ ትፈነዳለች። ከዛም ኢንፌክሽን ወደ ሆድ ዕቃ ቀስ ያለም ወደ ደም ስር ይሰራጫል ማለት ነው። ይህ ሂደቱ ነው። በጊዜ ካልታከመ ማለት ነው የሚፈጠረው ሂደት ይህ ነው። ሌላኛው ምክንያት ሊምፋዲኖፓት ያበጡ ሊምፍ ኖዶቹ እኒህም ለትርፍ አንጀት መፈጠር ምክንያት ናቸው። ሌላኛው እዛው አካባቢ ላይ የሚፈጠሩ ቲዩመሮቹ ነጪዎቹ አሁንም ኦብስትራክሽን ሲፈጥሩ ለአፔንዲሳይተስ መፈጠር ምክንያት ናቸው። ሌላኛው ኢንፌክሽኖች ናቸው። በባክቴሪያ ምክንያት፣ በቫይረስ ምክንያት እንዲሁም በትላትሎች ምክንያት የሚፈጠሩ ኢንፌክሽኖቹ እነዚህም ለትርፍ አንጀት መፈጠር ምክንያት ይሆናሉ ማለት ነው። ምልክቶቹ ምንድን ናቸው? የትርፍ አንጀት ወይም አፔንዲሳይተስ ያለበት ሰው ላይ የሚታዩ ምልክቶች ምንድን ናቸው? ዋነኛው ምልክት የሆድ ህመም ነው። ይህ ህመም ብዙ ጊዜ እምብርት አካባቢ የሚጀምር ህመም፣ ሲጀምርም ደል ኤኪንግ ነው። ክብድ የሚል ህመም የሚሰማቸው፣ ቀስ በቀስ በቀኝ ታችኛው የሆድ ክፍል ላይ ህመሙ ይሰማቸዋል። በዚህ ሰዓት ደግሞ ሻርፕ የሆነ ፔን የሚቆርጥ ወይም የሚወጋ ህመም ይሰማቸዋል። ይህ ህመም በእንቅስቃሴ ጊዜ የሚባባስ ነው። በሚያስሉበት ሰዓት ላይ፣ በሚንቀሳቀሱበት ሰዓት ላይ የሚባባስ ህመም ይሰማቸዋል። ይህ ቲፒካል ፊቸሩ ነው። እምብርት አካባቢ ጀምሮ ወደ ታችኛው ቀኝ ታችኛው ክፍል መሄድ ማለት ነው። ይህ ግን በሁሉም ሰው ላይ ላይታይ ይችላል። በተለይ በትንሽ ህፃናቶች ላይ፣ በእርጉዝ እናቶች እና በትልልቅ ሰዎች ላይ፣ እድሜያቸው ትልቅ በሆኑ ሰዎች ላይ አይታይ ይችላል። ሌላኛው ምልክት የምግብ ፍላጎት መቀነስ ነው። አኖሬክሲያ፣ የትኛውም አይነት ምግብ ፍላጎት መቀነስ፣ ይህ ሌላኛው ምልክት ነው። ሌላኛው ማቅለሽለሽ፣ ማስመለስ ምልክቶች ናቸው። በተለይ ማስመለሱ ሆድ ህመምን ተከትሎ የሚመጣ ሲሆን ሰርጂካል ኮዝ እንደሆነ የሚጠቁም ነው። ሌላኛው ትኩሳት ሊኖር ይችላል። እንዲሁም ሆድ መንፋት፣ ተቅማጥ፣ ድርቀት የመሳሰሉትም ሊታዩ ይችላሉ። እነዚህ አፔንዲሳይተስ የትርፍ አንጀት ያለበት ሰው ላይ የሚታዩ ምልክቶች ናቸው። ሌሎች ምልክቶች ሊኖሩ ይችላሉ፣ እኒህ ዋነኞች ሲሆኑ እንጂ ማለት ነው። አፔንዲሳይተስ ወይም የትርፍ አንጀት በሽታ እንዴት ነው የሚታወቀው የሚለውን እንመልከት። ከታካሚው በሚነገሩ ሂስትሪዎች ታካሚው እንደዚህ ያደርገኛል፣ እንደዚህ ያመኛል፣ እንደዚህ ያለብኝ ብሎ ከሚናገራቸው ነገሮች አንድ፣ ሁለተኛ ሐኪሙ ከታካሚ ወይም ከታማሚው ላይ የሚያያቸው ምልክቶች አሉ። በእነዛ ምልክቶች አማካኝነት ሆዱን በመነካካትም የሚደረጉ የሚታዩ ምልክቶችም አሉ። ስለዚህ በሂስትሪና ፊዚካል ኤግዛሚኔሽን አንደኛው ነው። ሌላኛው የሚደረጉ ምርመራዎች አሉ። የደም ምርመራ ኢንፌክሽን አለ የለም የሚለውን ሩል አውት ለማድረግ፣ የሽንት ምርመራ ኩላሊት ጋር ሽንት ቧንቧ ላይ ኢንፌክሽን አለ የለም የሚለውን እሱን ሩል አውት ለማድረግ፣ እንዲሁም ሌሎች ምርመራዎች ሊኖሩ ይችላሉ። በዋነኝነት ደግሞ አፔንዲሳይተስን ዲያግኖስ ለማድረግ አልትራሳውንድ ምርመራ ይደረጋል። በአልትራሳውንድ አማካኝነት አፔንዲክስ እንዴት ነች፣ እብጠት አለ ወይ፣ ምን ያህል አብጧል፣ ምክንያቱስ ምንድን ነው የሚለውን በተወሰነ መልኩ ለማሳየትም ያግዛል። ስለዚህ አልትራሳውንድ ነው። ከአልትራሳውንድ ባለፈ መልኩ ደግሞ ዲቴል የሆነ መረጃ ሲፈለግ ሲቲ ስካን ሊታዘዝ ይችላል። በእነዚህ አማካኝነት አፔንዲሳይተስ መኖሩ ይረጋገጣል። ስለዚህ ለዲያግኖሲስ እነዚህና የመሳሰሉትን ሐኪሞቹ ይጠቀማሉ ማለት ነው። ህክምናው ምን እንደሚመስል ደግሞ ቀጥለን እንመልከት። የአፔንዲሳይተስ ዋንስ አፔንዲሳይተስ እንዳለ ከተረጋገጠ ዋነኛው ህክምና ቀዶ ጥገና ነው። አፔንዴክቶሚ ነው።
ገናው ምንድነው? አፔንዲክሷን ቆርጦ ማውጣት ነው። ታይም ማተርስ። አፔንዲሳይትስ እንደሆነ ከተረጋገጠ በኋላ በፍጥነት ነው ሰርጂካል ኢንተርቬንሽን የሚሰራው። በ24 ሰዓት ውስጥ ቀዶ ጥገና ይደረጋል ማለት ነው። ይህ ወሳኙ ህክምና ነው። ቀዶ ጥገናው ኦፕን አፔንዲክቶሚ ሊሆን ይችላል ወይም ላፓራስኮፒክ አፔንዲክቶሚ ሊሆን ይችላል። ማለት ሆዱ ተከፍቶ ሳም ከወጣች በኋላ የሚዘጋበት ሂደት ማለት ነው። ላፓራስኮፒክ የምንለው ደግሞ ካሜራዎችን በመጠቀም የተወሰኑ ቀዳዳዎችን በመጠቀም በዛ አማካኝነት አፔንዲክስ ተቆርጣ የምትወጣበት ህክምና ማለት ነው። በቀዶ ጥገና በተጨማሪ ኢንፌክሽን እንዳይፈጠር ወይም ደግሞ የተፈጠረ ኢንፌክሽን ካለ ለማከም መድኃኒቶችም ይሰጣሉ፣ አንቲባዮቲክሶችም ይሰጣሉ። ከቀዶ ጥገናው በፊት እንዲሁም በኋላም ይሰጣሉ። ምግብ እንዳይወስድ ይደረጋል። ግሉኮስ ላይ ግን ይሆናል። በተለምዶ ግሉኮስ ነው የምትሉት፣ እኛ አይቪ ፍሉድ ስንላቸው ግሉኮስ ላይ ይሆናል። እዛም ቀዶ ጥገና ይደረጋል ማለት ነው። ይህ ወሳኙ ህክምና ነው። ቀጥለን የምንመለከተው ኮሽንስ ነው፣ ማድረግ የሌለብን አፔንዲሳይተስ ወይም የትርፍ አንጀት በሽታ እንዳለ የምንጠራጠር ከሆነ ማድረግ የሌለብን ነገሮች አሉ። አንደኛ የሰገራ ማለስለሻ ወይም ላግዜቲቮችን አለመውሰድ። ሁለተኛ የህመም ማስታገሻዎችን አለመውሰድ። እኒህ ህመሙን ማስክ በማድረግ ቶሎ ህክምና እንዳናገኝ በማድረግ አፔንዲክስ እንድትፈነዳ ምክንያት ይሆናሉ። ቀጥለን የምንመለከተው መከላከያ መንገዶችን ነው። ጥናቶች እንደሚያሳዩት የአኗኗር ዘይቤን በማስተካከል አፔንዲሳይተስን የትርፍ አንጀት በሽታ መከላከል እንችላለን። ዋነኛ መከላከያ መንገዱ በፋይበር የበለጸጉ ምግቦችን ማዘውተር ነው። እኒህ ምግቦች ሰገራን በማለስለስ ድርቀትን የሚከላከሉ ናቸው። ፋይበርን ከአትክልቶች፣ ከፍራፍሬዎች፣ ከጥራጥሬዎች እና ከእህሎች እናገኛለን። የተወሰኑትን ምንጮች ለመጥቀስ ያህል ሙዝ፣ አቮካዶ፣ ጎመን፣ ካሮት፣ አተር፣ ባቄላ፣ ሽምብራ፣ ስንዴ፣ ገብስ፣ አጃ እና ከመሳሰሉት ጋር ፋይበር እናገኛለን። በነገራችን ላይ በፋይበር የበለጸጉ ምግቦች የምግብ እንሽርሽሪትን በማስተካከል ለዚህ ብቻ አይደለም የሚጠቅሙት፣ የልብ ጤንነትን ለመጠበቅ፣ የስኳር መጠንን ለማስተካከል እንዲሁም ሌሎች ጥቅሞች አሏቸው። ሌላኛው መከላከያ መንገድ በቂ ውሃ መጠጣት ነው። በቀን 2 ሊትር እና ከዛ በላይ ውሃ መጠጣት። በቂ ውሃ መጠጣትም ለሌሎች ሰውነታችን ክፍሎች በጣም ጠቃሚ ነው። ሌላኛው መከላከያ መንገድ ድርቀትን መከላከልና ማከም ነው። ምንም አይነት ህመም ሳይኖረን ድርቀት ብቻ ካለ እሱን ማከም አስፈላጊ ነው። በፋይበር የበለጸጉ ምግቦች በመውሰድ ማለስለስ እንችላለን፣ ወይም ደግሞ ላግዜቲቮችን ማለስለሻዎችን በመውሰድ ማስተካከል እንችላለን። እኛም ቢካለን ደግሞ ሐኪም በማናገር በሐኪም አማካኝነት እንዲታከም ማድረግ አስፈላጊ ነው። ሌላኛው መከላከያ መንገድ ኢንፌክሽኖችን መከላከል ነው። ቅድም እንደጠቀስነው ባክቴሪያል፣ ቫይራል እንዲሁም ጥገኛ ትላትሎች ኢንፌክሽኖቹ ለአፔንዲሳይተስ መፈጠር ምክንያት ናቸው። ስለዚህ እኒህን ደግሞ መከላከል፣ የእጅ ንጽህና በመጠበቅ የምግብ ንጽህና በመጠበቅ መከላከል እንችላለን። ሌላኛው መከላከያ መንገድ ቀድሞ ምርመራ ማድረግ። አፔንዲሳይተስ የሚመስሉ ምልክቶች ካሉን፣ እምብርት አካባቢ ላይ የሆድ ህመም ካለ፣ በቀኝ ታችኛው የሆድ ክፍል ላይ ህመም ካለ ወዲያውኑ ምርመራ በማድረግ ሳይባባስ ችግሩ እንዲታወቅ ማድረግ ችግሮችን መቀነስ እንችላለን። ህክምናውም ውጤታማ እንዲሆን ማድረግ እንችላለን። ውድ ተመልካቾቼ በዛሬው ቪዲዮ ስለ አፔንዲሳይተስ የትርፍ አንጀት ከምንነት ተነስተን እስከ መፍትሄው ድረስ ይህን በመሰለ መልኩ አይተናል። ቪዲዮውን ጠቃሚ ሆኖ እንደምታገኙት ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰናይ ቆይታ እመኝላችኋለሁ። ሰላማችሁ ይብዛ።